ሰላም የእግዚአብሔር ቤተሰቦች፣ እንግዲህ እጄ ላይ የጻፍኩትን ጽፋት እየተመለከታችሁ ነው አይደል? እዩት፣ ዝም በሉና። ይሄ እንግዲህ በቤተ ክርስቲያናችን አስተምሮ የሚያሳይ ምልክት ነው። እንግዲህ በስርዓቱ እዩት። እኔ የማያረገው ምልክት ማለት ነው። እንዲገባችሁ አርግቼ ነው በእስክሪብቶ እጄ ላይ የጻፍኩት ማለት ነው። በቤተ ክርስቲያናችን አስተምሮ እንግዲህ እግዚኦ ማርና ክርስቶስ ለምን ትላላችሁስ? ዝም ብላችሁ እጃችሁን ወደ ላይ ለምን ትላላችሁ ቢሏችሁ እንኳን መረጃ እንዳቀብላችሁ ስፈልጌ ነው። ለማያውቁትም እንድታሳውቁልኝ እወዳለሁ። አሁን በቤተ ክርስቲያናችን አስተምሮ እግዚኦ ማርና ክርስቶስ በእንተ ማርያም እግዚኦ ማርና ክርስቶስ እንላለን አይደል? እንግዲህ ለምን ወደ ታች ወደ ላይ ወደ ታች ወደ ላይ ትላላችሁ ይሉናል አይደል? እናንተም ደግሞ የምታውቁት ነገር አለ። ስትቆጥሩም በእርጋታ መሆን አለበት። ይሄ መሀል ክቡ ክቡ እንደዚህ ያደረገ እግዚአብሔር በምሳሌ ነው ሁላችንም ውብ አድርጎ የፈጠረን ማለት ነው። ሁሉም በምሳሌ ነው የሚሆነው። እንግዲህ ከዚህ ወደ ታች እስከ 12 ነው እንግዲህ የምንቆጥረው ማለት ነው። ከዚህ ወደ ታች ከሰማይ ሰማያት ወረድክ የሚያሳይ ምልክት ነው። ከዚህ ከአራተኛው ወደ ላይ ደግሞ ሞትን ድል አድርገህ ተነሳ ነው። ከዚህ ወደ ታይ ደግሞ ዳግመኛ ትመጣለህ ልትፈርድ ነው። ከዚህ ወደ ላይ ደግሞ እኛንም ይዘው ትወጣለህ የሚያሳይ ምልክት ነው። እግዚኦ ማርና ክርስቶስስ እንዴት ነው ቢሏችሁ ይሄን መረጃ መላክ ትችላላችሁ። ይሄን ለማያውቁ ሰው አሳውቁ። ስትቆጥሩም በእርጋታ መሆን አለበት። በመስመር መሆን አለበት። አሁን ይህ ቁጥሩ በትክክል ይታያል። ቁጥሩ የተሰበጣጠረ ነው። እንግዲህ ይህን እያያችሁ በባዶ ቦታ እንዲህ እያላችሁ እንደዚህ ትቆጥራላችሁ። ስትቆጥሩም ዝም ብላችሁ እግዚኦ ማርና ክርስቶስ ሲባል ከትንሽም አይጀመርም። ሲጀመርም ማለት ነው ከትልቅ ነው። እግዚአብሔር ታላቅ ስለሆነ ማለት ነው። ከዚህ ወደ ታይ እንዲህ ያለ ተታላቅነቱን ቆጥራለን ማለት ነው። በእንተ ማርያም ደግሞ ከተታናሽነቷን በሌላ ቀን አሳያቸዋለሁ። ይህን ለማያውቁት እንድታሳውቁ እወዳለሁ። እግዚኦ ማርና ክርስቶስ ትሉም በእርጋታ መሆን አለበት። እግዚአብሔር ረጋ ብለን ነው እንጂ የሚሰማን በችኮላ የሚሆን ነገር ያለን። ብንቸኩልም እግዚአብሔር ነው እንጂ የሚሞላው። ለሁሉም ሰው አድርሱልኝ። ለማያውቁም ታውቃችሁም ለማያውቁትም ለመመናን ሁሉም እንድታሳውቁልኝ እወዳለሁ። እኔም ካወቅኩት ላሳውቃችሁ ስለወደድኩ ነው። አመሰግናለሁ። ይህን ነገር አትናቁት። ለሁሉም አድርሱልኝ። ይህን ቀላል እንዳይመስላችሁ። ለማያውቁትም አሳውቁልኝ። አመሰግናለሁ። ለበዓሉም በሰላም ያድርሰን። ያልደረሱትም ስላሉ እኛ ግን እዚችን ቀን ስለደረስኩ ይችን ላስተምር ስለፈቀደ እግዚአብሔርንም አመሰግናለሁ። ቅድስት ድንግል ማርያም በረከቷና ምልጃዋም አይለየን። ክብር ምስጋና ለሷም ይድረሳት። አሜን።